ውድ የዚህ ቻናል ቤተሰቦች እንደምናችሁ። በዛሬው ቪዲዮ ደግሞ የምናየው ስለ ኮይንና ፖይንት እነሱ እንዴት እንሰበስባቸዋለን የሚለውን ነው የሚሆነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህን ቪዲዮ ከመጀመራችን በፊት ግን ሰብስክራይብ እና ላይክ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። እሺ አሁን ወደ ፕላትፎርሙ ስንገባ እንደዚህ ይመጣልናል እና ወደ አምስተኛው አይከን ላይ አድርገን የኮይን እና ፖይንት መጠናችንን እናገኛለን። እንደምታዩት እንደዚህ የምናገኘው ነው መጠኑን ያሳየናል ማለት ነው፣ ያለንን የኮይን መጠን የፖይንት መጠን እና እዚህ ጋር አሁን ልዩነታቸውን ስናይ ኮይን የምንለው በዚህ ፕላትፎርም እንደ መገበያያ ነገር ነው። ይህም ማለት እኛ ጊፍት ለመስጠት ስንፈልግ ኮይናችን ነው የምንሰጠው። የተለያዩ ጋምብል ስናደርግ በኮይን ነው። እንዲሁም የተለያዩ ቪአይፒዎችን ለመግዛት፣ ጌም ለመጫወት፣ ጋርዲያን የተለያዩ እነዚህ ለምሳሌ ፓርቲያችን ባክግራውንድ ሁላ ለመቀየር የተለያዩ እንትኖችን ለመጠቀም አቫታሮች ምናምን ለመጠቀም በኮይናችን ተጠቅመን ነው ማለት ነው። ፖይንት የምንለው ደግሞ በቀላሉ ወደ ቴሌብር፣ ሲቢ፣ አቢሲኒያ ወደ ባይናንስ አድርገን ወደ ገንዘብነት የምንቀይረው ፖይንት የምንለው ነው ማለት ነው። የሁለቱ ዲፈረንስ ይመስላል። አሁን እንዴት ነው ኮይንና ፖይንት የምንሰበሰብ የሚለው እናያለን። እሺ አሁን እዚህ ጋር አንድ ቤት እንገባና ወንድ ልጅ በዚህ ፕላትፎርም ውስጥ በቀን እስከ 600 ኮይን ብቻ ነው የሚያገኘው። 600 ኮይን እንደ ሪዋርድ ያገኛል ማለት ነው። ለምሳሌ እዛ አንድ ቤት ገብተን ብናይ እዚህ ጋር የምታዩት ትሬጀር ቦክስ አለች ከላይ መቆጠር ወርቃማ ሳጥን፣ እሷ ፕላትፎርም ያስቀምጣት ሪዋርድ ለወንድ ልጅ እንደምታዩት ከዚህ ከ25 ጀምሮ ወደ ኋላ ይቆጥራል። 00 ሲል ሪሲቭ እንለዋለን 400 ይሰጠናል ማለት ነው። 10 ጊዜ 40 10 ጊዜ 400 ይሰጠናል ማለት ነው። ለወንድም ለሴትም ተመሳሳይ ነው። ይሄ ኮይን ማለት የሚያገኙት ማለት ነው። እና ይሄ አንድ ፕላትፎርም የሚሰጠን ሪዋርድ ማለት ነው። ሌላኛውን ደግሞ ፓርቲ ላይ ገብተን ነው የምናገኘው። ፓርቲ አይከኑ ላይ እንገባለን። ፓርቲ አይከናችን ላይ ከገባን በኋላ አንድ ቤት ገብተን ወንበር ላይ ስንቀመጥ እስከ 200 ለወንዶች እስከ 200 ኮይን ይሰጠናል ማለት ነው። እና ለ15 ደቂቃ ስንቀመጥ 200 ኮይን እናገኛለን። እስቲ አንድ ቤት ገብተን አሁን እንቀመጥ። እሺ እዚህ ቤት እንግባ። እዚህ ጋር ወንበር እናያዝ። እዚህ ጋር ወንበር እንዛ። እዚህ ጋር ማወቅ ያለባቸውን ጥንቃቄ ያለባቸው እነዚህ ወርቃማዎች ሴቶች ብቻ ናቸው። የተቀረው የወንድ ነው ማለት ነው። ስለዚህ ወንድ በወንድ ነው መስራት የምትችሉት፣ አለዛ አይቆጥርላችሁ ማለት ነው። እንዲሁም ቅጣት ሊኖር ስለሚችል ማለት ነው። እዚህ ጋር ስንቀመጥ እነዚሁ ሶስት ሰረዙ ነክተን ሪዋርድ ላይ ገብተን እዚህ ጋር ስንጨርስ ሜሴጅ የሚልክልና እዚህ ጋር ገብተን ማየት እንችላለን ማለት ነው። ለመታየት አሁን ስለጨረስኩኝ ከ15 ተሞላኝ ሪሲቭ እለዋለሁ። በቀላሉ ሪሲቭ ወደ ኮይን አካውንቴ እጨምረዋለሁ ማለት ነው። አለዛ ሪሲቭ ካላልኩት አይገባልኝም ማለት ነው ስለተቀመጥኩት። ይሄ ይመስላል የወንድ። ስለዚህ ወንድ ልጅ በቀን እስከ 400 ኮይን ብቻ ያገኛል ማለት ነው። ፖይንት አያገኝም ማለት ነው። እዚህ ፕላትፎርም ላይ እንደ ሪዋርድ ማለት አያገኝም። ሌላኛው ደግሞ በሴት አካውንት ገብተን ደግሞ ሴቶች እንዴት ነው ሪዋርድ በቀን ፕላትፎርም ምን ያክል ሪዋርድ ይሰጣቸው የሚለውን ኮይንና ፖይንት የምናየው ይሆናል። እስከዛ ድረስ አብራችሁ ቆዩ። ቪዲዮውን ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እሺ አሁን ሴት አካውንት ቀይረን የምናየው ይሆናል ማለት ነው። እሺ አሁን የሴት አካውንት ላይ ገብተናል። ሪዋርድ ላይ ገብተን እያንዳንዱ የምናየው ይሆናል ማለት ነው። እሺ ሪዋርድ ላይ ስንገባ የመጀመሪያው ላይቭ ስትሪም ላይ ነው። ላይቭ ስትሪም ላይ ለሁለት ሰዓት ሲቆዩ ሴቶች እስከ 2000 ፖይንት ይሰጣቸዋል ማለት ነው። እንዲሁም ፒኬ 3 ጊዜ ሲታሸንፉ እስከ 2000 ፖይንት እንደዚህ ሪዋርድ ይሰጣቸዋል ማለት ነው። ሌላኛው ደግሞ ምንድነው ፓርቲ ነው። ፓርቲ እስከ ለሁለት ሰዓት ወንበር ዛች ፓርቲ ስትቀመጡ 6 ይሰጣቸዋል። ይሄን 6 ለማግኘት ደግሞ የራሱ ሂደት አለ። ይሄ ማለት የመጀመሪያው 801 ሰዓት ተቀምጣችሁ ለማግኘት 5 ኤክስቼንጅ መደራረግ አለባችሁ። አለበዛ ከ800 ፖይንት እንደ ሪዋርድ መቀበል አለባችሁ ማለት ነው። በጊፍት መልክ መቀበል አለባችሁ ማለት ነው። የሁለተኛውን ሰዓት ደግሞ ለማግኘት 800 በሰዓት 3000 ፖይንት ማግኘት አለባችሁ። አለበለዚያ
$15 በ7 ቀን ውስጥ ወይም በሳምንት ውስጥ መስራት አለባችሁ ማለት ነው። ይህን ይመስላል ማለት ነው ሪዋርድ ውስጥ የምታገኙት ነገር እና አንድ ሴት ተቀጣቃይ እስከ በቀን በ2200 አካባቢ ፖይንት ማግኘት ትችላለች ነው በቀላሉ አንድ ጀማሪ ሴት። አለዛ ጠንከር ካለችም እስከ 5600 ድረስ ማግኘት ትችላለች ማለት ነው፣ ፒኬውን ጨምሮ ማለት ነው። ይሄ ራሱ በጣም ፖይንታቸውን እንድታሳድጉ ያደርጋቸዋል ማለት ነው። ይሄ ምንድነው ሌላኛው ኮይን የምታገኙበት መንገድ ደግሞ እዚህ ፕላትፎርም ውስጥ ትሬዠር ቦክስ ብቻ ነው። እሱን ገብተን ደግሞ አንድ ሰው ቤት ገብተን የምናይ ይሆናል ማለት ነው። እሺ ለምሳሌ እዚህ ቤት እንግባ። ከዛ እንደማንኛውም እንደ ቅድም እንዳየነው ትሬዠር ቦክሱን ነክተን 10 ጊዜ ይቆጥርልናል። እሱን 00 ወደ ኋላ ቆጥሮ ሲጨርስ ሪሲቭ ማለት ነው። እና ሌላ ምንም ኮይን የምታገኙበት መንገድ ይሄ ብቻ ነው ማለት ነው። ስለዚህ በቀን ኮይን 400 ብቻ ነው የምታገኙት ማለት ነው ሪዋርድ። ፖይንት ግን እስከ 2200 በቀላሉ አንቴል ማግኘት ትችላለች ማለት ነው በቀን ውስጥ። እንዲሁም ከበረታች ከዛ በላይ ማግኘት ትችላለች ማለት ነው። እስከ 5800 አይተናል ፒኬውን ጨምሮ ማለት ነው። የዛሬ ቪዲዮ ይሄን ይመስላል ማለት ነው። የሴትና የወንድ የኮይን አሰባሰብ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። እንዲሁም በተጨማሪ ላይቭ ስትሪም ላይ ስቆይ እስከ 1000 የምታገኘው እሱን ራሱ በስትኒድ ማሳደግ ይቻላል ማለት ነው። ስለ ስትኒድ ራሱን የቻለ ቪዲዮ ያስፈልገዋል። እሱን ደግሞ በቀጣይ መሰራላችሁ ይሆናል ማለት ነው።